ይህ ዘወትር አርብ ምሽት ከ1 ሰዓት ተኩል እስከ 2 ሰዓት የአዲስ ኪዳን ካህናት የተጠራንለት ዓላማ በሚል ርዕስ በመጋቢ ግርማ መታፈሪያ የተዘጋጀ በጂኤምኤም ቴሌቪዥን የሚቀርብላችሁ የንጉሥ ካህናት ቤተ ክርስቲያን ሳምንታዊ የቴሌቪዥን ፕሮግራም ነው። እግዚአብሔር ይመስገን። praise God ዛሬ በተወደደው ቀን የመዳን ቀን የተወደደ ቀን ተብሎ በተጠራበት በዚህ ዕለት ደግሞ ላስተምርበት ወይንም ላካፍላችሁ ይዤ በፊታችሁ የቀረብኩት ርዕስ በአዲስ ኪዳን ውስጥ በጣም በብዙ ጊዜ ተደጋግሞ ወይንም ደግሞ የአዲስ ኪዳንን ገጾች ሞልቶ የሚገኝ ርዕስ ነው። እንግዲህ ይህንን ርዕስ ይዤ ወደ እናንተ ስቀርብ እንደ ትልቅ እድል ቆጥረዋለሁ እና ካስተምሮቶቹም ቁንጮ ወይንም ዋነኛ ርዕስ ነው። እንግዲህ ርዕሱም የወንድማማች መዋደድ የሚል ይሆናል። የምንባብ ክፍል በማንበብ እንጀምር። ስለ ወንድማማች መዋደድ ወይንም ብራዘርሊ ላቭ በሚለው መጽሐፍ ቅዱሳችን ውስጥ በአንደኛ ተሰሎንቄ ምዕራፍ 4 ከቁጥር 9 እስከ ቁጥር 10 ያለውን በማንበብ እንጀምራለን። ስለ ወንድማማች መዋደድ ማንም እንዲጽፍላችሁ አያስፈልግም፣ ምክንያቱም እርስ በርሳችሁ እንድትዋደዱ እናንተ ራሳችሁ ከእግዚአብሔር ተምራችኋልና። ቁጥር 10 በመላይቱ መቄዶንያ የሚገኙትን ወንድሞች ሁሉ እንደምትወዷቸው የታወቀ ነው። ነገር ግን ወንድሞች ሆይ ከዚህ በበለጠ እንድትገፉበት እንመክራችኋለን። ይህም በዕለት ተዕለት ኑሯችሁ በውጭ ባሉት ዘንድ እንዲያስከብራችሁና ማንም ሰው ላይ ሸክም እንዳትሆኑ ነው ይላል። እስከ ቁጥር 10 ድረስ ነው ያነበብኩት። እንግዲህ ገና ሲጀምር ስለ ወንድማማች መዋደድ የሚል እናያለን። መልእክቱን የጻፈው ሐዋርያው ጳውሎስ ነው። የመልእክቱ ተደራሲያን የተሰሎንቄ ሰዎች ወይንም ደግሞ በተሰሎንቄ ያለች ቤተክርስቲያን ናት። እንግዲህ በዚሁ በቁጥር 9 ላይ የሰፈረውን ሐረግ ልብ ልንል ይገባል። ስለ ወንድማማች መዋደድ ይለዋል። ስለዚህ ርዕሱ ስለ ወንድማማች መዋደድ ነው። እንግዲህ አዲስ ኪዳን ያው የተጻፈው በግሪክ ቋንቋ እንደሆነ እናውቃለን እና በግሪኩ ቋንቋ ይሄ ስለ ወንድማማች መዋደድ የሚለውን በአንድ ሐረግ ወይንም በአንድ ቃል ተጠቅሞታል። እሱም ደግሞ ፊሊያ ደልፊያ በሚለው ይሆናል። ይሄም ደግሞ በክርስቲያኖች ወይንም በወንድማማቾች መካከል ስላለ ፍቅር ወይንም ወንድማዊ መዋደድ ነው። በፊሊያ ማለት ፍቅር ነው። ደልፊያ ማለት ደግሞ ወንድም ነው ወይንም ደልፎስ ወንድም ነው። በወንድማማቾች መካከል ያለን መዋደድ ወይንም ፍቅር ያሳየናል። እንግዲህ አብረን በዚሁ በአንደኛ ተሰሎንቄ ምዕራፍ 4 ከቁጥር 9 እስከ ቁጥር ያለውን የሐዋርያው ጳውሎስን መልእክት ወይንም ሐዋርያው ጳውሎስ ስለሚናገረው መዋደድ በጣም አስፈላጊ የሆኑ 3 ነገሮችን ወይንም ሐሳቦችን በመመልከት ወደ ትንታኔው እንድመጣ ፈልጋለሁና ወደዚሁ እንግዲህ ቁጥር መተን ስንመለከት 3 ቁልፍ ሐሳቦችን እንመለከታለን። የመጀመሪያው የወንድማማች መዋደድ ከእግዚአብሔር መለኮት የሚገኝ ትምህርት ነው። ማንም ሊያስተምራችሁ አይገባም ብሏል። ይሄ brotherly love is a divinely ወይንም ደግሞ divine teaching ነው ብሎ ይነግረናል። እንግዲህ ማንኛውም አማኝ ወይንም ደግሞ ዳግመኛ የተወለደ የእግዚአብሔር ልጅ የሆነ ሁሉ ስለ ፍቅር ወይንም ስለ ወንድማማች መዋደድ መማር አያስፈልጋችሁም። ምክንያቱም ሲናገር ዳግመኛ በምንወለድበት ጊዜ ወይንም ደግሞ ጌታችንን ኢየሱስ ክርስቶስን የግል አዳኛችን አድርገን ስንቀበል የሕይወታችን ጌታ እና ራስ አድርገን ስንቀበለው ያን ጊዜ ዳግመኛ በመወለድ መለኮት የምንካፈለው ተፈጥሯዊ ወይንም ደግሞ ኔቸር ነው።
ስለዚህ ማንም ዳግመኛ የተወለደ አማኝ ሁሉ ወይንም የወንድማማች መዋደድ እንዲኖረው ወይንም ፍቅር እንዲኖረው አብሮ በመወለድ ያገኘው ማንነቱ እንደሆነ ያሳየናል። እንግዲህ በዳግም ልደት ጊዜ የምንቀበላቸው ብዙ ነገር አለ። ያ አሮጌው ማንነታችን አልፎ በክርስቶስ ኢየሱስ አዲስ ማንነት ወይንም ደግሞ አዲስ ፍጥረት መሆንን እናገኛለን። እንግዲህ በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንደሚነግረን ለተቀበሉት በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው ይላል። እንግዲህ አማርኛው ወደ እንግሊዘኛው ደግሞ ትርጉም ስናየው he gave them power to become the sons of God ነው የሚለው። ኃይልን ሰጣቸው። ስለዚህ ዳግመኛ በተወለድን ጊዜ የእግዚአብሔር ልጆች የመሆንን ኃይል ተቀብለናል። የመሆን ኃይል አሁን እኛ በክርስቶስ ኢየሱስ የሆንነው እኛ ባደረግነው ጥረት ወይንም እኛ በሰራነው ነገር ሳይሆን በመወለድ ያገኘነው ማንነት ነው። ከእግዚአብሔር ተወልደናልና የእግዚአብሔር ልጆች ነን። የእግዚአብሔር ዘር አለብን። ወይንም ዳግመኛ የተወለዳችሁት ከሚጠፋ ዘር ሳይሆን ለዘላለም ከሚኖር incorruptible ከሆነው seed ከእግዚአብሔር ቃል ተወልዳችኋል ይላል። ስለዚህ ከእግዚአብሔር በመወለዳችን የእግዚአብሔርን ኔቸር ወይንም የመለኮት ባህሪያት ተካፋዮች ሆነናል። እንግዲህ እንደምታውቁት ከዚህ በዓለም ካለ ጥፋት አምልጠን ወደ እግዚአብሔር መንግሥት የመጣን ሁላችን ወይንም እኛ አማኝ ክርስቲያኖች የእግዚአብሔር ዘር ስላለብን አዲስ ፍጥረት ነን፣ የእግዚአብሔር ልጆች ነን። ያን ጊዜ በውስጣችን የእግዚአብሔር መንፈስ ቅዱስ ያድራል በመንፈሳችን እና ይሄ መንፈስ ሰው ሊያደርገው የማይችለውን ሁሉ ማድረግ እንድንችል ብቃቱን ወይንም ኃይሉን ይሰጣል። እኛ ድሮ አጋንንትን በኢየሱስ ክርስቶስ ማስወጣት አንችልም። በጌታ ስንሆን ግን በመንፈስ ቅዱስና መንፈስ ቅዱስ በሰጠን ኃይል አጋንንቶችን ከሰዎች የምናወጣበት ኃይል አግኝተናል። ለዚህ ነው ጌታ ኢየሱስን የእግዚአብሔር ቃል እንደሚነግረን እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው፣ እሱም መልካም እያደረገ በዲያብሎስም የተገዙትን ሁሉ እየፈወሰ ይዞር ነበር፣ እግዚአብሔርም ከእርሱ ጋር ነበርና ይለናል። ስለዚህ መንፈስ ቅዱስና በመንፈስ ቅዱስ ኃይል በተቀባ ጊዜ ያን ጊዜ ኃይልን ተቀብሏል ለመፈወስ አጋንንቶችንም ወይንም ደግሞ ባዕዳን መናፍስቶችን ከሰዎች ለማስወጣት እና ዳግመኛ በተወለድን ጊዜ የእግዚአብሔር ዘር የተባለው ይሄ የእግዚአብሔር ቃል ነው። ከማይጠፋው ዘር ከእግዚአብሔር ቃል ተወልዳችኋል ስለሚል እንደ ዮሐንስ ወንጌል ምዕራፍ 3 ዳግመኛ መወለድ የሚቻለው ከውሃና ከመንፈስ እንደሆነ ነግሮናል። እንግዲህ ብዙዎች እንደሚተረጉሙት የአማኞች ውሃ ጥምቀት ሳይሆን ይሄ ውሃ የሚለው በሌላ ቦታ ላይ 2-3 ተደግሞ የምናገኘው የእግዚአብሔር ቃል ነው። ከእግዚአብሔር ቃል ነው የሚወለደው እንጂ ሰው ከዚህ ከተፈጥሮ ውሃ ሊወለድ አይችልም። ስለዚህ ከእግዚአብሔር ቃል ስለተወለድን የእግዚአብሔርም ቃል በውስጣችን ስለሚኖር እኛ ማድረግ የማንችለውን ወይንም ደግሞ ከስጋ የተነሳ ለሰው ማድረግ የማይቻለውን እግዚአብሔር የገዛ ልጁን ልኮ በስጋ ምሳሌ ልኮ አድርጓልና ይላል። ስለዚህ እግዚአብሔር በልጁ በኢየሱስ ክርስቶስ በሌላ አነጋገር የእግዚአብሔር ቃል ተብሎ በተጠራው በእኛ ውስጥ ሰው ሊሰራው የማይችለውን ይሰራ ወይንም ሰው የሌለውን አቅም ይሰጠዋል ማለት ነው። እና በዮሐንስ ወንጌል ምዕራፍ 1 ላይ ስንመለከት በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህ በመጀመሪያው በእግዚአብሔር ዘንድ ነበር፣ ሁሉ በእርሱ ሆነ፣ ከሆነውስ አንዳችስ እንኳን ያለ እርሱ አልሆነም ይለናል። ስለዚህ ሁሉን መሆን ያስቻለ የእግዚአብሔር ቃል አቅም በእኛ ውስጥ ይኖራል ማለት ነው። ስለዚህ ዳግመኛ በተወለድን ጊዜ በውስጣችን በሚኖረው በመንፈሱ በውስጣችን በሚኖረው በቃሉ የተነሳ
አቅም አለን ወንድሞችን ሁሉ ለመውደድ እና ምን ይለናል? ከምንጠይቀውና ወይንም ከምንለምነውና ከምናስበው በላይ አብልጦ ሊያደርግ የሚችል የእግዚአብሔር ኃይል በእኛ ውስጥ እንደሚኖር ጳውሎስ ይነግረናል። ታዲያ ከምናስበው ከምንገምተውም በላይ ማድረግ የሚችል ኃይል በእኛ ውስጥ እንዳለ ልናስብ ይገባናል። ስለዚህ ሐዋርያው ጳውሎስ ለፊልሞና ደግሞ በጻፈለት መልእክቱ ላይ በቃ ይሄ የእምነትህ ሕይወት ወይንም ለቅዱሳን ያለ መውደድ ወደ ሌሎች እንዲተላለፍ ወይንም ኮሚኒኬት እንዲያደርግ በአንተ ውስጥ ያለውን እምነት እና ፍቅር እውቅና ሰጠዋለሁ፣ አክኖሌጅ አደርገዋለሁ ይላል ቁጥር 6 ላይ acknowledging every good thing which is in you in Christ Jesus በክርስቶስ ኢየሱስ ስንሆን በእኛ ውስጥ every good thing አለ። every good thing ምክንያቱም መልካም ከሆነው ከእግዚአብሔር ስለተወለደ የመልካሙ እግዚአብሔር ልጆች ስለሆነ ስለዚህ መልካም ነገር ሁሉ በእኛ ውስጥ አለ። ሌሎችን የመውደድ ብቃት ወይንም የወንድማማች መዋደድ በመካከላችን እንዲኖር በውስጣችን ያለ ተፈጥሯዊ ማንነታችን ወይንም ኔቸራችን። ስለዚህ ማንንም ሊያስተምራችሁ አያስፈልጋችሁም ሲል ስለ ፍቅር ማስተማር የለብኝም ማለቱ ሳይሆን ኦልሬዲ እናንተ ውስጥ ሌሎችን መውደድ የሚያስችል ፍቅር በውስጣችሁ እንዳለ ብሎ ዕውቅና ሲሰጥ እናያለን። ለምሳሌ አሳን ማን ነው መዋኘት ያስተማረው? ወይንም ለመዋኘት እንዲህ ማድረግ አለብህ፣ በዚህ መንገድ ነው መንቀሳቀስ ያለብህ፣ ወደ ውሃ ውስጥ ስትገባ እንዲህ መሆን አለብህ ብሎ ያስተማረው ማንም የለ። አሳን በውሃ ውስጥ መዋኘት የተፈጥሮ ችሎታውን አቅሙ ነው። እግዚአብሔር ለዛ ፈጥሮታል። እንዴ ወፎችን በሰማይ ላይ መብረር ያስተማራቸው ማንም የለም። ምናልባት ከእናትየዋ በተወለዱ ጊዜ ወይንም እንቁላሉ ተፈልፍሎ ወፎች ወደዚህ ዓለም ሲመጡ እነኛ ወፎች ለመብረር ፍቃድ ላይኖራቸው ይችል ይሆናል ስላላደጉ፣ ግን የመብረር ብቃት ውስጣቸው አለ። ስለዚህ እናትየዋ አውጥታ አየር ላይ በለቀቀቻቸው ጊዜ ወዲያው ክንፋቸውን ያንቀሳቅሳሉ፣ መብረር ይጀምራሉ ማለት ነው። ማን ነው ወፎችን መብረር ወይንም ደግሞ የሰማይ ወፎች ያስተማራቸው ማን ነው ብለን ብንጠይቅ ራሱ በመወለድ ያገኙት ብቃት በውስጣቸው ያለ ኔቸራቸው እንደሆነ እናያለን። በጣም የሚገርም ነው። ብዙ ምሳሌዎች ልንወስድ እንችላለን። ሕፃን ልጅ እንደተወለደ መመገብ ሲያስፈልገው የእናቱን ጡት ለመጥባት ሲፈልግ እናያለን። እና ያን ጊዜ ምግብ ካስፈለገ መጥባት አለብህ፣ ለመጥባት ደግሞ እናትን ጡት እንዲህ ማድረግ አለብህ ብለን ላናስተምረው እንችላለን። ግን የመመገብ ፍላጎቱና የእናቱን ጡት ወተት የመጥባት ብቃቱ ውስጡ ስላለው ለመጥባት ሲፈልግ እናያለን። እና ጥጆች ከናታቸው ሌሎች ፍጥረታዊ እንስሶች ከወለደቻቸው ከናታቸው ለመጥባት ማንም ቀደም ተከተል አላሳያቸው ወይንም ደግሞ በጣም ቀላል 9 ወይ 10 የመጥባት ችሎታችሁን የሚሰጣችሁ መንገድ ተብሎ የወሰዱት ሌሰን የለም። እንግዲህ እንዳልኩት አሳዎችን ትምህርት ቤት ልንወስዳቸው እንችላለን። ግን በትምህርት ቤት ውስጥ ወይንም ባለ አንድ ፑል ውስጥ መዋኘት ይችላሉ። ግን ትምህርቱን ወስደው እንዲዋኙ ልናረጋቸው አንችልም። ስለዚህ በተመሳሳይ መልኩ ወንድማማቻዊ ፍቅር ወይንም የወንድማማቾች ፍቅርን ስንመለከት በውስጣችን በዳግመኛ ልደት ጊዜ ያገኘነው ኔቸራችን ነው፣ ተፈጥሯችን ነው። ያ ብቃት እኛ ውስጥ አለ። ከሌሎች ሰዎች ልዩ የሚያደርገን እኛን ወንድሞችን የመውደድ ፍቅር በውስጣችን መኖሩ ምክንያት ነው። ስለዚህ ማንኛውም በእግዚአብሔር ያለ ወይንም በእግዚአብሔር ሕይወት የሚመላለስ አማኝ ሁሉ ሌሎችን የመውደድ ብቃት አለው ማለት ነው። እንግዲህ ወንድሞችን መውደድ አለመቻል
አንድ ነገር እንድንረዳ ያስችለናል። እሱ ምንድነው? ዳግመኛ አልተወለደም ወይንም አዲስ ፍጥረት አልሆነም ወይንም ያ ሰው ክርስቶስ ኢየሱስን የሕይወቱ ጌታና ዳኛ አድርጎ በመቀበል የእግዚአብሔር ልጅ የመሆን ኃይሉን አላገኘም ማለት ነው ወደሚለው ድምዳሜ ያመጣናል። ምክንያቱም መጽሐፍ ቅዱሳችንን ስንመለከት በአንደኛ ዮሐንስ ላይ ወይንም የሐዋርያ ዮሐንስ መልእክት በአንደኛው ምዕራፍ 4 ከቁጥር 7 ጀምሮ እስከ ቁጥር 8 ያለውን ብናነብ እንዲህ ብሎ ይነግረናል። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ እግዚአብሔር ነው የሚሰጠው ፍቅርን የሚወደውም ሁሉ እግዚአብሔርን የሚወድ ወይንም ሌላውንም ደግሞ ወንድሞቹን የሚወድ ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ ይላል። ከእግዚአብሔር የተወለደ ሁሉ ፍቅርን ያውቃል፣ ፍቅር አለው በውስጡ። ስለዚህ እርስ በርሳችን እንዋደድ ይልና ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። ታዲያ እግዚአብሔር ፍቅር አለው አይደለም፣ ወይንም ደግሞ ፍቅር እግዚአብሔር ነው አይደለም። እግዚአብሔር ፍቅር ነው። ፍቅር ከሆነ ከእግዚአብሔር የተወለደ ሁሉ የዛን የመለኮታዊ ባህሪ ተካፋይ ሆኗልና ወንድሞችን የመውደድ ብቃት በውስጡ አለ። ስለዚህ እንዲህ ብለን ድምዳሜ ልንሰጠው እንችላለን። ማንም በጌታ የሆነ ዳግመኛ የተወለደ ሁሉ ወንድሞችን የመውደድ ወይንም የወንድማማች መዋደድ ፍቅር በማንነቱ በመንፈሱ እንዳለ ሊያስብ ይገባል። የሮሜ ጸሐፊ እንደሚነግረን የእግዚአብሔር ፍቅር በመንፈስ ቅዱስ በልባችን ስለፈሰሰ ተስፋው አያሳፍርም ይላል። ስለዚህ ይሄ ፍቅር እኛ ውስጥ አለ። ማንም ስለ ወንድማማች መዋደድ ሊያስተምራችሁ አያስፈልግም። you have it inside of you አላችሁ ነው ቤት። ስለዚህ ፍቅር ስጠኝም አይደለም። በሁለተኛ ደረጃ ሐዋርያው ጳውሎስ ለተሰሎንቄ ሰዎች ሊያስተላልፍላቸው የፈለገው የተወደደ ሐሳብ ይሄ መውደድ የወንድማማች መዋደድ በተግባር የሚታይ እንደሆነ ይነግራቸዋል። እዚሁ ቁጥር 10 ላይ ስንመለከት ምን ሲላቸው እናነባለን። እንግዲህ ሐዋርያው ጳውሎስ አስቀድመን እንዳነበብኩላችሁ ቁጥር 10 ላይ በመላይቱ መቄዶንያ የሚገኙትን ወንድሞች ሁሉ እንደምትወዷቸው የታወቀ ነው። ልንጽፍላችሁ አያስፈልግም። ይሄ ወንድሞችን የመውደድ ፍቅር የተባለው ውስጣችሁ አለ። ይሄ ደግሞ በተግባር ተገልጧልና በመቄዶንያ ያሉትን ሁሉ እንግዲህ በመቄዶንያ የሚኖሩ አማኞች ወይንም ቅዱሳን በብዙ እጦት ወይንም ደግሞ የድህነት ጥልቀት ውስጥ የነበሩ ሰዎች እንደነበሩ ጳውሎስ በቆሮንቶስ መልእክቱ ላይ ነግሮናል። እና ከዛ ከድህነታቸው ጥልቀት እንኳን ሳይያዙ ለሌሎች የሚሰጡ የመስጠት ጸጋ የሞላባቸው እንደነበረ እናያለን። ስለዚህ የተሰሎንቄ አማኞች ለነሱ እንኳን ፍቅርን በተግባር እንዳሳዩ ይነግረናል ሐዋርያው ጳውሎስ። ስለዚህ የከበረ እውነት እንድንረዳ ዛሬም ለኛ ለትምህርታችን የተጻፈ የወንድማማች መዋደድ በተግባር መታየት አለበት ነው። ልክ የተሰሎንቄ ቤተክርስቲያን በተግባር እንዳሳይ። ስለዚህ የፍቅር ሐዋርያ ተብሎ የሚታወቀው እንግዲህ ሐዋርያው ዮሐንስ፣ በማስተማርም ደግሞ የታወቀው አስተማሪው ዮሐንስ፣ ደግሞ ወንጌሉን በመጻፍ ደግሞ የታወቀው ወንጌላዊው ሰባኪው ዮሐንስ፣ ራእይንም ሲጽፍ ደግሞ እንደ ነቢይ እንደ ባለ ራእይ የተገለጠው ዮሐንስ የፍቅር ሐዋርያ ተብሎ ይታወቃልና ምን ብሎ ይነግረናል? በአንደኛ መልእክቱ ላይ ምዕራፍ 3 ቁጥር 18 ላይ ልጆቼ ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ ይላል። በፍቅር ተግባራዊ በሆነ በሚገለጥ ፍቅር በሚነገር አይደለም። ወይንም ደግሞ መውደድ ይሰማናል ብለን በስሜታችን አይደለም። ወይንም ደግሞ በአንደበታችን መናገሩ ክፋት ባይኖረውም በቃል ብቻ አይሁን ሲል ቃል ብቻ ከሆነ ፍቅርን ሙሉ አያደርገው ተግባርን ሲያካትት። ለዚህ ነው እንግዲህ ሐዋርያው ጳውሎስ በዚህ ነገር ላይ ሲሪየስ ስለሆነ በዚህ አስተምሮ ላይ
አስቀድሜ እንዳልኳችሁ የአዲስ ኪዳንን ብዙ ገጾች የሞላ ርዕስ ነው ወይንም ዋና ጉዳይ ነው። ዋና መልእክቱም ነበር የሐዋርያው ጳውሎስ። ለምሳሌ ወደ ሮሜ ሰዎች ወይንም በሮም ላሉት ክርስቲያኖች ሲጽፍላቸው ምዕራፍ 12 ከቁጥር 10 እስከ 13 ድረስ እናነብ። በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ፣ ለሥራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ፣ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ፣ ቅዱሳንን በሚያስፈልጋቸው እርዱ፣ እንግዶችንም ለመቀበል ትጉ ይላል። ስለዚህ ቅዱሳን ወገኖች የሚያስፈልጋቸው ሲኖር እንወዳችኋለን ብቻ የሚለው ቃል በቂ አይደለም። ወይንም ደግሞ እንዋደዳለን በጌታ ፍቅር፣ እንዋደዳለን በጌታ ፍቅር፣ ባንተ ስለማይ የጌታን ክብር እንዋደዳለን በጌታ ፍቅር ብለን መዘመራችን ብቻ ወይንም በቃል መናገራችን ብቻ በቂ አይደለም። የሚያስፈልጋቸው ነገር ሲኖር ደግሞ እነሱም በሚያስፈልጋቸው እርዷቸው። የሚበሉት ከሌለ የሚበሉትን ስጧቸው። ታርዘው ከሆነ አልባሳት ከሌላቸው አልባሳትን በመስጠት ወይንም ደግሞ ሌሎች በትምህርት ቤት ሊሆን ይችላል፣ በሥራ ቦታ ሊሆን ይችላል፣ በቤት ጉዳይ ሊሆን ይችላል። የሚያስፈልጉ ቤዚክ ኔሰሲቲስ ወይንም ቤዚክ ኒድስ የተባሉትን የተቸገሩ ወንድሞች ካሉ እነሱን በመርዳት ነው ፍቅር ሙሉ የሚሆኑ እና እንግዶችንም በመቀበል ትጉ ሲል መቼም እንግዳ ወደ ቤታችን ሲገባ ዝም ብሎ እንዲቀመጥና ዝም ብሎ እንዲያወራ እናደርግም። ቤት ያፈራውን በማለት ሻይ ቡና ከሱም ጋር ቁርስ ደግሞ ከተቻለ ምናልባት ከመንገድ መጥቶ ሊሆን ይችላል ወይንም አልበላ ሊሆን ይችላል፣ ርቦት ሊሆን ይችላል። የሚያስፈልገውን ያለውን ቤት ያፈራውን ተብሎ ከተቻለ ደግሞ በደንብ ተዘጋጅቶ እንግዶችን መቀበል ይሄ ተግባራዊ የመውደድ መገለጫ ነው። ስለዚህ ወንድማማች መዋደድ በመካከላችን ሲኖር መከባበል አለ። ለሌላው የጎደለበትን መሙላት ደግሞ የእርስ በርሳችን ኃላፊነት ሆኖ እናገኘዋለን ማለት ነው። ስለዚህ ነው እንግዲህ ቅድም እንዳነበብኩት በአንደኛ ዮሐንስ ምዕራፍ 3 ላይ ከቁጥር 17 ጀምሮ ስናነብ ነገር ግን የዚህ ዓለም ገንዘብ ያለው ይላል። ቁጥር 17 ላይ የዚህ ዓለም ገንዘብ ያለው ወንድሙ የሚያስፈልገውን ሲያጣ አይቶ ያልራራለት ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል? እንዴ ቅድም እኮ እንደ ተሰሎንቄ አማኞች ማንም ሊያስተምራችሁ አያስፈልግም፣ ምክንያቱም የእግዚአብሔር ፍቅር በውስጣችኋል፣ ኔቸራችሁ። ስለዚህ በተግባርም አሳይታችሁታል በመቄዶንያ ላሉ ቅዱሳን። አሁን ደግሞ እንዴ ወንድሙ ተቸግሮት ወይንም ደግሞ ገንዘብ አጥቶ እያየ ያንን አስቦ ያረዳው ማንም ቢሆን የእግዚአብሔር ፍቅር እንዴት በእርሱ ይኖራል ይላል። በሌላ አነጋገር አልዳነም ነው። አልዳነም። የዳነ ሰው ፍቅር ስላለው ወንድሙ የዚህ ዓለም ገንዘብ ሲያስፈልገው ወይንም ሲቸገር ካየ ሊረዳው ይችላል ማለት ነው። ለዚህ ነው ታዲያ ቁጥር 18 ላይ ልጆቼ ሆይ በሥራና በእውነት እንጂ በቃልና በአንደበት አንዋደድ ይላል። እሱ አያስፈልግም ማለቱ አይደለም፣ ግን ተግባራዊ እርምጃዎች አብረው እንዲካተቱ ይሁን። ስለዚህ ወንድሞች በቸገራቸው ጊዜ የምንረዳቸው እህቶችን ያካትታል። ገንዘብ ሊሆን ይችላል፣ አልባሳት ሊሆን ይችላል፣ ምግብ ሊሆን ይችላል፣ ወይንም ማንኛውም ነገር የጎደለው ነገር ሆኖ ስናይ እኛ ጋር ደግሞ ካለ ያንን በማድረግ እንድንረዳቸው ነው የሚመክረን። ይሄ ነው የወንድማማች መዋደድ። ማንም ሊያስተምረን ባያስፈልገው በማንነታችን ይህንን ሕይወት ልንለማመደው ይገባናል ማለት ነው። ይህንን ቃል በዕብራውያን ምዕራፍ 13 ላይም ከቁጥር 1 ጀምሮ እስከ ቁጥር 2 ድረስ ልናነበው እንችላለን። እንግዲህ ስለ ፍቅር ወይንም ፍቅር ተግባር እንደሆነ ወይንም ኑሮ እንደሆነ እንጂ ንግግር ብቻ እንዳይደለ ሲነግረን ምን ብሎ ይነግረናል? የወንድማማች መዋደድ ይኖር ይላል። እንደ እንግሊዘኛው የወንድማማች መዋደድ ኦልሬዲ እንዳላቸው ዕውቅና ይሰጥና
let brotherly love continue ይቀጥል ነው የሚለው እና በተግባር ደግሞ እንደሚገለጥ ሲያስረዳን እዛው ቁጥር 2 ላይ እንግዶችን መቀበል አትርሱ በዚህ አንዳንዶች ሳያውቁ መላእክትን በንግድነት ተቀብለዋልና ይላል ስለዚህ እውነተኛ የወንድማማች መዋደድ በእኛ የሚኖር ከሆነ በተግባር ይገለጣል ስለዚህ ወንድማማች በፍቅር በመዋደድ የሚኖሩ ከሆነ ኑሮ ነው እንጂ ቃል ብቻ አይደለም አንደበት ብቻ አይደለም ለዚህ ነው በመዝሙረ ዳዊት ምዕራፍ 133 ከቁጥር 1 እስከ ቁጥር 3 ላይ በጣም የተወደደ ነው ባክፍል ነው ብዙዎቻችን እንግዲህ እናቀዋለን ብዬ አስባለሁ ስለዚህ ፍቅር ተግባር እንደሆነ ሲነግረን ወንድሞች ይላል ቁጥር 1 ላይ 133 ቁጥር 1 ላይ ተስማምተው በአንድነት ሲኖሩ እንዴት መልካም ነው ምንኛስ ደስ ያሰኛል ወንድሞች ተስማምተው በአንድነት እንደ መደበኛው ትርጉም በፍቅር ሲኖሩ ኑሮ ነው ስለዚህ በሁለተኛ ደረጃ ሊያስተላልፍልን የፈለገው የከበረ ሐሳብ ሐዋርያው ጳውሎስ ፍቅር በተግባር ነው መገለጥ ያለበት ያለን ነው የተሰሎንቄን ሰዎች ለትምህርታችን አንስበው ሶስተኛውና የከበረ ብለን የምንለው አሁንም ይሄ የወንድማማች ፍቅር ወይንም የወንድማማች መዋደድ በውስጣችን አለ we have it inside of us በተግባር ደግሞ እንድንለማመደው በተግባር እንዲገለጥ ደግሞ ይሄንን በሁለተኛ አቅጣጫ ያሳየንና በሶስተኛ ምን ብሎ ነው የሚያሳየን ይሄ የወንድማማች መዋደድ ወይንም ይሄ ፍቅር እያደገና እየበዛ የሚሄድ እንደሆነ እዚሁ ቁጥር 10 ላይ ገልጦልን እናያለን ምን ብሎታል መለስ ብዬ ላንብብላችሁ እዛው ቁጥር 10 ላይ እንዲህ ይለዋል በመላይቱ መቄዶንያ የሚገኙትን ወንድሞች ሁሉ እንደምትወዷቸው የታወቀ ነው ነገር ግን ወንድሞች ሆይልና ከዚህ በበለጠ እንድትገፉበት እንድትቀጥሉበት እንመክራችኋለን ስለዚህ እየጨመረ እየበዛ እያደገ ነው የሚሄደው ምንለማመደው ከሆነ በውስጣችን ያለው ፍቅር እየበዛ ፍቅራችሁ እየበዛ እንግዲህ ጳውሎስ ማደጋችሁ በነገር ሁሉ እንዲገለጥ ይህንን አስብ ማደግ በነገር ሁሉ እንዲገለጥ ጳውሎስ ለጢሞቴዎስ ይህንን አስብ ይህንንም አዘውትሪና ፍቅር እያደገ እየበዛ እየጨመረ እየቀጠለ የሚሄድ ጉዳይ እንደሆነ በሶስተኛ ትኩረት ሰጥቶ ለተሰሎንቄ ሰዎች ይህንን እውነት ያስተላልፍላቸዋል ማለት ነው ስለዚህ እንደ ሁለተኛ ጴጥሮስ ምዕራፍ 1 ከ4 እስከ 8 ይሄ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያም ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን ይልና ስለዚህ ምክንያት ትጋትን ሁሉ ያሳያችሁ በእምነታችሁ በጎነትን ጨምሩ በበጎነት ዕውቀትን በዕውቀትም ራስን መግዛት ራስንም በመግዛት መስናትን በመስናትም እግዚአብሔርን በመምሰል የወንድማማችን መዋደድ በወንድማማች መዋደድም ፍቅርን ጨምሩ ይላል እነዚህ ነገሮች ለእናንተ ሆነው ቢበዙ እየበዛ ሲመጣ በጌታችን በኢየሱስ ክርስቶስ ዕውቀት ሥራ ፈቶች እና ፍሬ ቢሶች እንዳትሆኑ ያደርጋችኋል ስለዚህ የወንድማማች መዋደድ እየጨመረ እየበዛ እያደገ እየቀጠለ የሚሄድ ነው ወገኖች ሆይ የወንድማማች መዋደድ ይኑር ይቀጥል ለተሰሎንቄ ቤተክርስቲያን እንዳለው እኔም ዛሬ ለምትሰሙን አድማጮቼ የምለው ይሄ ነው የእግዚአብሔር ፍቅር በውስጣችን አለ አያሳፍራችሁ የእግዚአብሔር ፍቅር በተግባር ሊገለጥ የሚችል ነው እንለማመደው የእግዚአብሔር ፍቅር ዛሬ ላይ ካለንበት ሕይወት እየጨመረ እየበዛ እየቀጠለ እየሰፋ እያደገ መሄድ ነው እንለማመደው መልእክቴ ነው ጸጋ ሁሉ ለሁላችሁ ይብዛ